አንገቷን ቀርቅራ መሬቱን እያየች ምንም ሳትናገር ትንሽ ጊዜ ቆየች። ጎላ ያለው አይኗ እንባ እንዳቀረረ ብሶቷን በሙሉ ትነግረኝ ጀመረ። በብዙ ፈተና በችግር ተጣብቃ ትምህርት የተማረች ብዙ ተጨናንቃ ከግቢ ብትወጣም ትምህርቷን ጨርሳ ወይም ተመርቃ ስራ ብትፈልግም ከትውልድ ሰፈሯ ከቀየዋ ርቃ ማስታወቂያ እያየች ስትዞር በከተማ እንግልቱ ገጥሟት እያንገሸገሻት አዝናና ቆዝማ ታሪኳን ስትነግረኝ እኔም ሳዳምጣት የመጣው መኪና ድንገት አመለጣት። አንድም በውበቷ አንድም በታሪኳ በእጅጉ ፈዝዤ ልሸኛት ወሰንኩኝ አብሬያት ተጉዤ። መጓዜን ቀጠልኩኝ እጇን በእጄ ይዤ በአገሬ ከተማ ዋና መቀመጫ በአዲስ አበባ ውስጥ ብዙ ወራት ስቆይ ስሄድ ስንከራተት ስራመድ ስቀመጥ ከሰው የሚቆጥረኝ እኔን የሚያዳምጥ እኔን የሚሰማኝ አንድ ሰው አጥቼ የውስጤን ተነፈስኩ ዛሬ አንተን አግኝቼ ብላ ስትነግረኝ በእኔ መደሰቷን የጎድን እያየው ያማረ ውበቷን ምን አለ ቢጠፋት ባታገኘው ቤቷን እያልኩኝ በልቤ ሳወጣ ሳወርድ ድንገት አጠፋለች በአቋራጭ መንገድ። ገራሚ ግጥም። በጣም አመሰግናለሁ። የላክልኝ ቲክታክ ላይ ግን ቤቷ ጠፍቶባት መንገድ ላይ ለማደር ነው። እንዴት ነው? የሚገርምሽ ነገር 4 ኪሎ ትዝ አለኝ። ይሄ ግጥም ሲላክልኝ 4 ኪሎ የማስታወቂያ ቦርድ አለ። ቦርድ እሱ ለራሱ እያየው ነበር በሐሳቤ። ወደ ሰፈር ስሄድ ሁሌ ከቢሮ ስወጣ ማታ ማታ ወቅት አረግ በዛ የሚያነበውን ሰው ምናምን ሳይ በጣም እና ያ ነው ይሄ ግጥም ሲላክልኝ ትዝ ያለኝ። በጣም አመሰግናለሁ የላክልኝ ወዳጄ። አመሰግናለሁ ናብትሽ። በጣም ቆንጆ